አሂ ወበረካቱ ውድና የተከበራችሁ ውድ ተከታታዮቼ ዛሬ እስቲ የአምቦርጋ አሰራር ላሳያችሁ። ቤት ውስጥ ነው ዝም ያዘጋጀሁት። ያው ይሄንን አልቀረጽኩላችሁም። ምን ጨምሬበታለሁ መሰላችሁ? ጫው እንትን ሰባ ባህራት ትንሽ የበሰል ቦድራ የሽንኩርት ቦድራ ጨምሬበታለሁ። ቤት ውስጥ የተፈጨ ስጋ ነው ያዘጋጀሁት ማለት ነው ውዶቼ። እዚህ ላይ ሽንኩርት ጨምራለሁ ማለት ነው። ሽንኩርቱን እንደዚህ ከትፌዋለሁ። እንደዚህ የሚበቃኝን ከትፌያለሁ ማለት ነው ውዶቼዋ። ቢስሚላህ ጠቀማለሁ። አሁን እሳቴን ልሸቅል። ተዛ በኋላ ውዶቼ ምን ተጠቀምላችኋለሁ? አምቦርጋ ነው የምሰራላችሁ። ቤታችሁ ተውጭ ታይቀን ተውጭ የጥፍጥፍ ስላልተገዙ ቤት ውስጥ ደግሞ ራሳችሁ የሰራችሁት ነገር ያስደስታችኋል ማለት ነው። ሀባይብ ሀይቃ እኛ አሁን አብዛኛው ቤት ውስጥ ስለሆነ የምንጠቀመው ቤት ውስጥ ነው። ተውጭ ምግብ ብዙም አንጠቀም። ለምን ውጭ የምንገዛው ቤት ውስጥ እንሰራለን። እዚህ የወይራ ዘይት ተጠቀማለሁ ውዶቼ። የወይራ ዘይት እዩ ማለት ነው። ያው ትንሽ ተጠቀማለሁ እንዲጠብስልኝ ማለት ነው። ከዛ በኋላ ትንሽ ታማስልኩ በኋላ እንደዛ አማስለዋለሁ። እዚህ ላይ ደግሞ ምን ልጠብስላችሁ መሰላችሁ? ድንች ያስፈልገዋል አይደለ ውዶቼዋ? እሺ ቢስሚላህ አይዋ እንደዛ አደርግላችሁና አሁን ድንች ተምን አወጣለሁ ተፍሬዘር ያወጣና እሺ ውዶቼ፣ ያው የድንች መጥበሻ ዘይት እየጨመርኩ ነው። ድንቹ ያው እንደዚህኛ አንተ እንደዚህ ገዝተን በኪስ እናደርገውና ፍሬዘር እናስገባዋለን ማለት ነው። ከዛ በኋላ ተፈልግ እጠቀማለሁ። እንደዚህ በኪስ አደርገዋለሁ። እንትን ገዛና ልባውን ትልልቁን ፍሬዘር እንደዚህ እየቋጠር በቂውን አስቀምጠዋለሁ ማለት ነው። አሁን ሽንኩርቴ እንደዚህ አደረኩት አይደል ሀባይብያ። አሁን ላይ ምን አደርግላችኋለሁ? ሽንኩርቱና እንትኑ ይሄ የአምቦርጋው እንትን አብሮ መጠበስ አለበት። ቆይ ላሳያችሁ ማለት ነው። በእጅሽ ለምን አረጋችሁ ትዳጣው? ለዚህ ብዬ ያው እንትን አዩ ምን አደርግላችኋለሁ? ሀቂቃን እንደው ቤት ውስጥ የመስራትን የሚያህል ነገር የለም ማለት ነው። ያው እንደ ውጭ ነው ብሰራው ማለት ነው። አንዱ ልጃችን ትልልቅ ስለሚወደው ትልልቅ ያራኩት ማለት ነው። ግማሽም እኛ ደግሞ ትልልቅ አንወድም ማለት ነው። ይሄ እንትን ስጋውን ስስት ሆነ ነው አሁን እኛ የምንፈልገው። እዛ በኋላ ውዶቼዋ እንደዚህ አሁን ክድን አደርገዋለሁ ማለት ነው። ከዛ አብሮ ተሽንኩርቱ ጋር ይጠበሳል ማለት ነው። ሽንኩርቱ አማራ እሳቱን ቅንስ አድርጉለት እንዲበስል ማለት ነው። አሁን ይሄን እንደዚህ አርጌ ትንሽ ምን ነሰንስበታል ጫውና እንትን ፍልፍል አስወጥ ደግሞ አረበኛ ነው እየተጠቀምኩ ያለሁት። ያው በኢትዮጵያ ታውቁታላችሁ ብዬ ነው። አይ ውዶቼ እዚህ ላይ ከስና ቲማቲም አዘጋጅቻለሁ። እዚህ ላይ ደግሞ ይኸው እናዘጋጅቻለሁ። ካቸፕ ያው እንደምታውቁት ካቸፕ ያስፈልጋል፣ መኑዬዝ ያስፈልጋል ማለት ነው። እንደዚህ እናዘጋጅችለታለሁ። ጅብን ምናምን መጠቀም ትችላላችሁ፣ ግን እኛ ቤት ጅብን መጠቀም አይፈልጉም ማለት ነው ልጆቹ ማለት ነው። ጅብን ስለማይፈልጉ እናደርጋለሁ። ቲማቲም አዘጋጅቻለሁ እንትን ማለት ነው። ይሄ ካስ በኋላ ደግሞ ቢስሚላህ ረህማን ረሂም አይው ዝለ ያው ይሄን ዳቦ እንትኑ አለ የራሱ ማለት ነው። በእንትን ትንሽ በጣዋ ሞቅ አደርገዋለሁ ማለት ነው ውዶቼ። የስጋዬ ደግሞ ይኸው እንደዚህ ቀስ ብሎ ሳቱን ቀንሼለታለሁ ማለት ነው እንዲበስል። እሺ ከዛ አላሁ አክበር አና አደርግላችኋለሁ መሰላችሁ። ቢስሚላህ ገልበጥ እንዳይፈርፍር ማለት ነው። ቢስሚላህ ረህማን ረሂም ጠብቃችሁ ገልበጥ አያችሁ ሀባይብ። ቀስ ገና ስለሆነ ሳቱን ስለቀነስኩት ምን አደርገዋለሁ? ክድን ቀስ ብሎ ይብሰል ማለት ነው። አሁን ዘይት የሙቋን ምን እጠቀማለሁ? ድንች ላይ ያሳየኋችሁትን ድንች ቆይሳት ላይ ላጥ የዝ ላይ ድንች አድርጌያለሁ ውዶቼ። አያችሁ ዘይቱ ስለጋለ ድንችን እሳት ላይ አድርጌያለሁ ማለት ነው። አሁን ይብሰልልኝ እንደዚህ ሳሸቀያለሁ። ሌላ ምግብም በጎን እየሰራሁላችሁ ነው። ይሄ መጨመሪያ ነው። ቢዛም ሰርቻለሁ አሳያችኋለሁ። ይሄንን ደግሞ ምን አደርግላችኋለሁ መሰላችሁ ሀባይ በእንደዚህ ያህል ያመጣና እያንዳንዱ ተጠብሰዋል እንትን እለዋለሁ ሞቅ አደርገዋለሁ ማለት ነው። ሞክሩት ሀይቃን
ይጠቅማችኋል። የውጭ ምግብ አትጠቀሙ፣ በቤት ውስጥ ስሩ ማለት ነው። የውጭ ምግብ አንደኛ ለጤንነትም ጥሩ አይደለም ማለት ነው ውዶቼዋ። ቤት ውስጥ መስራት አለባችሁ። እና ያው ዝም ፒዛ ሰርቻለሁኝ ማለት ነው ውዶቼ። ያው ለአንድ ሰው ነው አሁን እዚህ ላይ እንትን የምለው ለምን ሴትዮቱ አትጠቀም ማለት ነው። እንደዚህ እንትን ስጋ ነገሮች ማለት ነው። እሺ ውዶቼ አሁን ሁብዙን እንደዚህ ተጠብሱታላችሁ ማለት ነው ውዶቼ። እንደዚህ ተጠብሱታላችሁ። ይሄንን እንደዚህ ምንም እንዳታረጉ፣ ዘይት እንዳትጠቀሙ። እንደዚህ እያልኩኝ እኔ እንትና ማሙቃለሁ ማለት ነው። እዚህ ሁሉንም ማለት ነው። እዚህ ድንቹ ይኸው እንትኑ ደግሞ አያችሁ እየበሰለ ነው። ካሌ አልሐምዱሊላህ አይዋ